ምሳሌ እንግዲህ አመለጠች ማለት ነው። ኤፍራታንም በ24 ሰዓት ውስጥ መድብልን ተከታትለሽ ለኛ አሳልፈሽ የምትሰጪ ከሆነ ከዚህ እንለቅሻለን፣ አለበለዚያ ግን ትሞቻለሽ አለው። አስፈራራት። ከዛ በኋላ እሷም እሺ እስማማለሁ ብላ ለቀቃት ማለት ነው። መድብልን አሳልፋለን ካሌብ ልትሰጣቸው። ዝናም ደግሞ ሞገስ እንግዲህ ፍታኝና ምሳሌ በእጃቸው ትገባለች፣ አለበለዚያ ግን ከባድ ችግር ይፈጠርባቸዋል ተባለ። ሞገስም ጎንበስ ብሎ እጁን ፈታው፣ ከኋላ እጁን አይደለም እግሩን ፈታው። አቶ ዝናም ከተቀመጠበት ተነስቶ ሞገስን አንዴ በካራቴ ሲለው አንገቱን ጠምዝዞ ደፋው። ዳጣዬም እዛው ጨዋታዋን አቀለጠችው። ቁልፉን አምጪና እጄን ክፈችልኝ ቢላትም እኔ አላቅም አላየውም ብላ ጨዋታዋን ቀለጠችው። ሞገስ እንግዲህ እዛው ጋር ዝርር ብሎ ቀረ። በጣም ያሳዝናል። ምሳሌዬም እንግዲህ መድብል የላከው ሰውዬ ዛሬ ምሳሌ በእጃችን መግባት አለባት ግዴታ ነው ሲለው ችግር የለውም በእኔ ጣልብኝ አለ። ከዛ ከመድብል ከተለየ በኋላ ደግሞ መሀሌት ጋር ሄዶ መድብልን የኔ ጠላት ነው፣ ስለዚህ መድብል ግዴታ መሞት አለበት፣ እናም መድብልን አስወግዱልኝ አለችው። ችግር የለውም አላት። ሰውየው የመድብል ሰው እንደሆነ አታውቅም መሰለኝ፣ እንዳንተ አይነት ሰው ስላገኘው ደግሞ በጣም ደስ ብሎኛል። ኧረ ችግር የለውም መሀሌት ምን ችግር አለው ደግሞ ለዚች ምናምን አላት። እሷም ደስ አላት እና እሱ ቀጥ ብሎ ምሳሌ ያለችበት ቦታ ላይ ሄደ። ከዛም ምሳሌ ጋር ጠጋ አለና መድብል ጋር ልወስድሽ ነው ሲላት ፈገግ አለች። ከዛም አንተ ማነህና ምንድን ነው ሲለው አንድ ጊዜ አንገቱን ቋስ ያደረገው ቅጭት ተደረገው። እዛ በቦክስ አቀለጠውና ምሳሌ ይዞ ወጣ። ከዛም እዛው የተኛበት ቦታ ተንደፋድፎ ሊያመልጥ ነው፣ ቶሎ በሉ ድረስታችሁ ያዙት ሲል እሱም ምሳሌን ይዞ በር ላይ ሲቆም መጡበት ሁለት ሰዎች መሰለኝ። ያው እነሱን በካራቴ ዘረው እንግዲህ ምሳሌዬ ወደ ቤቷ ገብታለች ማለት ነው። መድብል እንግዲህ ምን ያጋጥመው ምን አላውቅም። ሞገስም ከባድ ችግር ውስጥ ገብቷል። ዝና ማለት እንዲሁ በቀላሉ እጅ የሚሰጥ ሰው አይደለም። እስከ ዛሬም እንግዲህ እዛ ጋር ታስሮ ሲሰቃይ ነበረ። አሁን ዳጣና ሞገስ እንግዲህ ዝና እጅ ገብተዋል በሚያሳዝን ሁኔታ። ዝናም እንግዲህ እኔ ዝና ነኝ ያበበ ማንድትስ ልጅ፣ ስለዚህ እኔ ዝና ማንም አሸንፎኝ ማንም ስቆብኝ ማንም ተሳልቆብኝ አይኖርም፣ ስለዚህ እያንዳንዱን ነገር ላደረጋችሁኝ ነገር ዋጋ አስከፍላችኋለሁ አላቸው። እባክህን ዝና እባክህን ስትለውም ዳጣ እንዴ ምን ነው ፈራሽ? ስትፎክር ያልነበረም እንዴ? በተለይ አንቺ አጨብጫቢ፣ አሁን አንቺ ጆሮሽን ብዬ ነው የምገላግልሽ። የት ታመልጪ? እንግዲህ በሩ ቁልፍ ነው። ሰውየውም ይኸው እንደምታዩ ወድቋል። ከዛ በኋላ ቁልፉን አምጪ ብሎ ቢጮህባትም እሷ ግን አላየውም እኔ የለም እያለች እሱም ሞገስ ጋር ቁጭ ብሎ ሲፈልግ አላገኘም። ብቻ የሆነ አሳብ መጥቶለት ወደዛ ሄዷል ማለት ነው። በዛ ሰዓት ዳጣ ሞገስ አንተ ሞገስ እያለች በተነካካው ሞገስ እንግዲህ ደረቀ ብሏል ማለት ነው እዛው ጋር። ቅድስትዬም በቃ ወደ ሀገሬ መሄድ አለብኝ ወደ ቤተሰቦቼ ጋር ተስፋ ቆርጫለሁ ሙሉ በሙሉ። ጋሼም ዛሬ መድብል ምሳሌን አመጣልሻለሁ ብሎኝ አታሎኛል። ስለዚህ ከዚህ በኋላ ምንም አይነት ተስፋ የለኝም፣ ግዴታ ወደ ሀገሬ መሄድ አለብኝ በቃ እያለች እያለቀሰች ዳጣዬ ተይ እንጂ ለምን እንደዚህ ያለች? ተስፋማ አትቁረጭ እንጂ እንዴ ምሳሌን እንዴት አደራ ልጅሽ እኮ ናት። ስለዚህ አደራ ልጅሽን ደግሞ መጨረሻዋን ሳታይ የትም አትሄጂም አለቻት። ተይ እንጂ ዳጣዬ አንቺ ምንም ልገባሽ አልቻለም፣ ስሜቴ ውስጤ ቆስሏል። ዛሬ ነገ ትመጣለች ያልኩኝ የአደራ ልጄን አሳልፌ ሰጠው። ስለዚህ እባክሽን መሄድ አለብኝ አለች። እንደዛማ አይሆንም፣ እሱም ደግሞ ስላልተሳካለት ነው። ከዛ በኋላ እንግዲህ አቶ መድብል ስክር ብሎ መጣና እንደው መላ ቅዱሱ ጠፋበት የሚያወራው ሁሉ። ቅድስት እንግዲህ ምን ሆኖ ነው የሰው ደግሞ ጋሽ ጋር መድብል አሁን በዚህ ሰዓት ስካር ያምርሃል? ቆይ ምን ነክቶህ ነው? ምን ላድርግ? በቃ አንዳንዴ ንዴትም ብስጭትም እኮ እንደዚህ ወደ መጠጥ ይገፋፋል። ቅድስት ተይኝ በእናትሽ፣ ውስጤ አሯል ለራሴ ምንም ማድረግ አልችልም አላት። ቢሆንም ጋሼ እንደዚህ አልጠበቅሁም እኔ። ለምን ምሳሌ
ትመጣለች እያልኩኝ እኔ ነገ ዛሬ እየጠበቅኩኝ አንተ ጭራሽ በመጠጥ ራስህን አደንዝዘህ ትመጣለህ እንዴ ስትል በጣም ተናደደች ማለት ነው። እባክሽን ተይኝ ካልኩሽ እኮ ቅድስት አሰሚኝም እንዴ? ተይኝ በቃ ልስከርበት፣ ምንም አማራጭ የለኝም አላት። በጣም አዝናለሁ ጋሼ፣ እንደዚህ እንኳን ታደርጋለህ ብዬ አላሰብኩም ነበረ፣ ግን ደግሞ በጣም ተናድጄብሃለሁ አለችኝ። ከዛም እሱ አትናደጂ፣ ምን አናደደሽ? ምሳሌ ትመጣለች እኔም እሞታለሁ አላት። እንዴ ለምን ትሞታለህ? ለምንድን ነው በራስህ ላይ የምታሟርተው ጋሼ ስትለውም እንግዲህ አይ ተይኝ እባክሽ። ሰላም ውድና የተከበራችሁ የመርሳ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ዝና ሰራለት ለሞገስ ማለት ነው። ሞገስ ራሱን አዘናጋ፣ በጣም ተዘናጋና ተደፋረው ማለት ነው። እግሩን ብፈታው ምን ያደርገኛል እጁ ታስሯል ብሎ ጭራሽ አጠገቡ ቆሞ እየተከራከረው ነበረ። ዝና እኔ ካንተ ጋር ምንም አይነት ውዝግብ ውስጥም አልገባም፣ እባክህን ልጅቷን ልቀቁልን፣ እኛም አንተን እንለቀሃለን። መጀመሪያ እጅህን ፍታኝ። እጅህንማ አልፍታህም፣ እንግዲያውስ እንካ ቅመስ ብሎ እንግዲህ እግሩን ብድግ አድርጎ አንገቱን ሲዘጋለት ዝና ሞገስ ሄዶ ዝርር አለ። ከዛ በኋላ ምሳማነች ዳጣዬ ጨዋታዋን ቅልጥ አደረገችው። መድበልም ሰውየውን አገኘና እንግዲህ ከዚህ በፊት የዋልኩልን ውለታ ታውቃለህ አይደለም? መቼም አትረሳውም ሲለው አራረሳው። መድብል እንዴት እረሳዋለሁ? ያንተ ያደረግልኝን ውለታ መቼም አረሳም። ስለዚህ ዛሬ እንድታግዘኝ ይፈልጋለሁ። ምሳሌ እጃችን መግባት አለባት፣ ዝናም ይሞታል አለ። አይ እረ ችግር የለውም እሺ ብሎ ከሱ ጋር ከተለያየ በኋላ ከመሀሊት ጋር ተቀጣጥሮ ተገኘ ያ ሰውዬ። መሀሊትም መድብልን ከገደልክልኝ የፈለግከውን ነገር አደርግልሃለሁ፣ ግዴታ መድበል መሞት አለበት አለችው። እሺ ችግር የለውም አረ አብሽሪ ምናምን አላትና አሳምናት ማለት ነው። ከዛ በኋላ ደስ አላት። ኤፍራታም በ24 ሰዓት ውስጥ አንድ ሰዓት አይደለም የተሰጠሽ 24 ሰዓት ውስጥ በ24 ሰዓት ውስጥ መድብልን አሳልፈሽ የምትሰጭን ከሆነ ወይም ደግሞ የምታስገድልልኝ ከሆነ ከዛ በኋላ ነጻ ትወጫለሽ፣ አለበለዚያ ግን የኛ ቅጥረኛ የኛ እስረኛ ነሽ አላት። ኤፍራታ በጣም ደነገጠች። እሺ ያላችሁኝን ነገር ሁሉ አደርጋለሁ ብላ ከዛ ወጣች። እቤት ከተመለሰች በኋላ አሁን ምን ማድረግ አሰብሽ? እንደው ብን ብዬ ከዚህ ሀገር ብጠፋ ይሻለኛል። የት ነው የምጠፊው? አሁን እኮ ወጥመድ ውስጥ ገብተሻል። መጀመሪያውኑ ማን ነው ከማይደፈር ሰው ጋር ተዳፈር ያለሽ? ይሄ ሁሉ ስራሽ ነው፣ የራስሽ ጉዳይ። ለማንኛውም እኔ አሁን የራሴን ሀሳብ የማሳካበት እንጂ የሰው ሮሮ የምሰማበት ጊዜ ላይ አይደለሁም። መሀሌት ታይ፣ ጊዜ ተቀያያሪ ነው። አንቺም አንድ ቀን እንደኔው ቀን ይጥልሻል አለቻት ኤፍራታ። ዞር በይ እባክሽ፣ አንቺ ዘላለምሽን ለራስሽ አታውቂም ኤፍራታ፣ የራስሽ ጉዳይ ነው። እባክሽን እንደገባሽ ራስሽ ተወጪ።